አዲስ አበባ ክልል ልትሆን ነው። በዋና ከተማው ዙሪያ የተሰሙ ወሬዎችና ትኩስ መረጃዎች እንዲሁም ስለ አንቀጽ 39ና 47 ሊደረጉ ስለሚችሉ ማሻሻያዎች እንቃኛለን። በሌላ መረጃ ደግሞ ዛሬ የአፍሪካ ቀንድንና የመካከለኛው ምስራቅን የፖለቲካ ሚዛን ሊቀይር የሚችል እጅግ አሳሳቢ ሰበር መረጃ ይዘን ቀርበናል። በእስራኤል የስለላ ድርጅት ሞሳድ በኩል ወጣ በተባለ መረጃ መሰረት በየመን የሚንቀሳቀሱ የሁቲ ታጣቂዎች በእስራኤልና በሶማሊላንድ ግንኙነት ዙሪያ ከፍተኛ እርምጃ እንደሚወስዱ ማስጠንቀቂያ ቪዲዮ መልእክት አስተላልፈዋል። ሁቲዎች እስራኤል ለሶማሊላንድ እውቅና እንድትሰጥና ቀይ ባህር ላይ ወደብ እንድትይዝ ለምን አልፈለጉም? ይህስ ከኢትዮጵያ ሕልውና ጋር ምን ያገናኘዋል? ዝርዝር ትንታኔውን አብረን እንመለከታለን። እንደዚህ አይነት ወሳኝ መረጃዎች ሁሌም ወደ እናንተ እንዲደርሱ ይህንን ቻናል ሰብስክራይብ በማድረግ የደወል ምልክቷን መጫናችሁን አትርሱ። ወደ መጀመሪያው ዝርዝር መረጃ ስናልፍ ከብልጽግና ማዕከላዊ ኮሚቴ ስብሰባ መጋረጃ ጀርባ የወጡ መረጃዎች እንደሚያመለክቱት አሁን ያለው የፌዴራሊዝም ስርዓት ፈርሶ ክልሎች በጂኦግራፊያዊ አቀማመጥና በኢኮኖሚያዊ ትስስር ላይ ብቻ ተመስርተው እንደገና እንዲዋቀሩ ሀሳብ ቀርቧል። ይህ ማለት ታዋቂው የህገ መንግስቱ አንቀጽ 39 ይቀየራል ማለት ነው። ሌላው ትልቁና ያልተጠበቀው ዜና ደግሞ የአዲስ አበባና የድሬዳዋ ከተሞች ጉዳይ ነው። ሁለቱ ከተሞች ወደፊት የራሳቸው የሆኑ ራሳቸውን የቻሉ ክልሎች እንዲሆኑ አቋም መያዙ ተገልጿል። ይህንን ተግባራዊ ለማድረግ ደግሞ አንቀጽ 49 ላይ ማሻሻያ ይደረጋል ተብሏል። ለውጡ በዚህ ብቻ አያበቃም። እስካሁን ድረስ የህዝብና የመንግስት ነው የሚለው የመሬት ባለቤትነት ፖሊሲ ተቀይሮ መሬት የግል ንብረት እንዲሆን አቋም ተይዟል። ይህም አንቀጽ 40 እንዲቀየር ያደርጋል። በተጨማሪም አገሪቱ ከምትከተለው የፓርላማ ስርዓት ወደ ከፊል ፕሬዝዳንታዊ ስርዓት እንድትሸጋገር ሀሳብ ቀርቧል። በዚህም መሰረት ጠቅላይ ሚኒስትሩ በፓርላማ በሚመረጥ ፕሬዝዳንት የሚመሩ ይሆናል። በተጨማሪም አዳዲስ ክልሎችን የመመስረት ጉዳይ ከዚህ ቀደም እንደሚደረገው በህዝበ ውሳኔ ወይም ሪፈረንደም ሳይሆን ጥያቄው በቀጥታ ለፓርላማ ቀርቦ በፕሬዝዳንቱ ፊርማ ብቻ እንዲጸድቅ ይደረጋል ተብሏል። ይህ አሰራር እንደ ኦሮሚያ ያሉ ትላልቅ ክልሎችን ዞኖች በቀላሉ ገንጥሎ ራሳቸውን የቻሉ ክልሎች ለማድረግ ወይም ወደ ሌላ ክልል ለማካለል መንገድ የሚከፍት ሲሆን የአማራን ክልልም ወደ 7 ትናንሽ ቦታዎች ለመበታተን ታስቦ የተዘጋጀ ሴራ ነው የሚሉ የፖለቲካ ትችቶችና ስጋቶችም እየተሰሙ ይገኛሉ። ወደ ቀጣዩ ዝርዝር መረጃ ስናልፍ በመጀመሪያ ሁቲዎች ለምን ይህንን እርምጃ ለመውሰድ ፈለጉ? እንደሚታወቀው እስራኤል ከአፍሪካ ቀንድ ሀገሮች በተለይም ራሷን ነፃ መንግስት አድርጋ ካወጀችው ሶማሊላንድ ጋር ግንኙነት ለመፍጠርና በበርበራ ወደብ አካባቢ የጦር ሰፈር ወይም የደህንነት መውጫ ለማግኘት ከፍተኛ ፍላጎት አላት። ይህ ከተሳካ እስራኤል ሁቲዎች በኤደን ባህረ ሰላጤና በባብ አልመንደብ በኩል የሚሰነዝሩባትን ጥቃት በቀላሉ ለመመከትና ሁቲዎችን ከጀርባቸው ለመቆጣጠር ትችላለች። ሁቲዎች ደግሞ ይህንን ስልታዊ እገዳ በፍጹም አይፈልጉትም። ሁቲዎች በእስራኤል ላይ እርምጃ እንወስዳለን ማለታቸው በቀይ ባህር ቀጠና የሚደረገውን ዓለም አቀፍ የንግድ እንቅስቃሴ ይበልጥ አደጋ ላይ ይጥለዋል። እስካሁንም በርካታ መርከቦችን በማገትና በሚሳኤል በመምታት ዓለምን ያስጨነቁት ሁቲዎቹ አሁን ደግሞ ወደ አፍሪካ ቀንድ ጠረፍ በመሻገር እስራኤልንና የምትደግፋቸውን አካላት ኢላማ ለማድረግ መዘጋጀታቸውን መረጃዎች ያሳያሉ። ይህ ደግሞ ቀጠናውን የዓለም ሀያላን አገሮች የጦር አውድማ ሊያደርገው ይችላል። ይህ የሁቲዎች እንቅስቃሴ ለዓለም ንግድ ብቻ ሳይሆን በቀጥታ የእኛን አገር ኢትዮጵያን ህልውና የሚፈታተን ነው። ኢትዮጵያ ወደ ቀይ ባህር ለመውጣትና የራሷን ወደብ ለማግኘት ከሶማሊላንድ ጋር የመግባቢያ ሰነድ መፈራረሟ ይታወቃል። ይህ የኢትዮጵያ ጥረት በዋናነት የአገሪቱን ህልውና ለማረጋገጥ የሚደረግ የሞት ሽረት ትግል ነው። ነገር ግን በቀጠናው በእስራኤል በሶማሊላንድና በሁቲዎች መካከል የሚነሳው አዲስ ግጭት ኢትዮጵያ በሰላማዊ መንገድ ወደብ ለማግኘት የምታደርገውን ዲፕሎማሲያዊና ኢኮኖሚያዊ ጥረት በእጅጉ ያደናቅፈዋል። አልፎ ተርፎም አገሪቱን ወደ አልተፈለገ የውጭ ፖለቲካዊ ጫና ውስጥ ይከታታል። የተከበራችሁ ተመልካቾቻችን፣ የቀይ ባህርና የአፍሪካ ቀንድ ፖለቲካ ከቀን ወደ ቀን ይበልጥ እየተወሳሰበ መጥቷል። የሁቲዎች በግልጽ መዛት ደግሞ በእስራኤልና በሶማሊላንድ ግንኙነት ላይ ምን አይነት ተጽዕኖ ያመጣል? ኢትዮጵያንስ ከሶማሊላንድ ጋር የጀመረችውን የወደብ ስምምነት ከዚህ ቀውስ ጠብታ ማስቀጠል ትችላለች? የእናንተን ውድ አስተያየት ከታች ባለው የኮመንት መስጫ ሳጥን ላይ አስፍሩልን። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። በሚቀጥለው ቪዲዮ እስከምንገናኝ ሰላም ለእናንተ ይሁን።